ዜናውን በዝርዝር በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስ ከተማ ዛሬ ጧት በደረሰ የተሽከርካሪ አደጋ የ19 ሰዎች ሕይወት ማለፉን የከተማው አስተዳደር አስታወቀ። የከተማው አስተዳደር በማህበራዊ መገናኛ ገጹ እንዳለው ግዙፍ የግንባታ ተሽከርካሪ የጫነ ሎቤድ የጭነት ተሽከርካሪ መንገድ ስቶ በከተማው በሚገኝ አንድ ሆቴልን ጥሶ በመግባት አደጋው ደርሷል። ለአደጋው መከሰት የተሽከርካሪው ፍሬን መበጠስ ምክንያት ሳይሆን እንዳልቀረ የአስተዳደሩ መረጃ ያመለክታል። አደጋውን በቅርበት የተመለከቱ የአይን ምስክሮች እንዳሉት ከአደጋው በኋላ የተነሳው የሟቾች አስክሬን የከተማው አስተዳደር ይፋ ካደረገው በላይ መሆኑን መናገራቸውን የአሶሳ ወኪላችን ነጋሳ ደሳለኝ ዘግቧል። ስለ አደጋው ለዶይቼ ቬለ አስተያየታቸውን የሰጡ አንድ የአይን ምስክር አደጋውን ተከትሎ የ17 ሰዎች አስክሬን መነሳቱን ተናግረዋል። ሌላው የከተማው ነዋሪና የፖሊስ አባል ደግሞ ከሰዓት በኋላ 10 ሰዓት ላይ የሟቾች ቁጥር 20 መድረሱን ተናግረዋል። ያለፈ 18 አስክሬን ወጣው ከግቢ ሆስፒታል ከወዲህ ደግሞ 2 ሞቷል። ለሆስፒታል ሄደው በቁጥር ይሄ ነው ብያላቀም ብዙ ነው እና በተጨባጭ 20 ሰው ህይወት አለፈ። አምቡላንሶች ነበሩ፣ እነሱም ተደጋግመው አመላልሰዋል። እንደ ቦታዎችን ያመጣሉ 20 ሰዎች ሙተዋል፣ ህይወታቸው አልፏል እና ያው መኪናው ከጥቅም ውጭ ነው። ሆቴሎች ከወደታች በኩል ያለው ሆቴል ግንባር ለግንባር ያለው ወድሟል። የሆኑ ሱቆች ኮንትሬኖች ነበሩ ከዛው ላይ አብረው እነሱ ሁሉ ተጠረማምሰዋል። የከተማ ፖሊስ መምሪያ አዛዥ ኮማንደር ታዬ ጉርሜሳ በበኩላቸው በአደጋው ከደረሰው የሰብአዊ ጉዳት ባሻገር ከ50 ሚሊዮን ብር በላይ ግምት ያለው ንብረት መውደሙን ለዶይቼ ቬለ ተናግረዋል። በሶማሊያ መዲና ሞቃዲሾ ዛሬ በተፈጸመ የአጥፍቶ ጠፊ ጥቃት 13 ሰዎች ተገደሉ። አጥፍቶ ጠፊው የመንግስት ወታደራዊ ኃይልን ለመቀላቀል በምልመላ ላይ ከነበሩ 200 ያህል ወጣቶች ጋር ተቀላቅሎ በመግባት ጥቃቱን ማድረሱን የሀገሪቱ ፖሊስ አስታውቋል። ለጥቃቱ በተደጋጋሚ ተመሳሳይ ጥቃቶችን በማድረስ የሚታወቀው እስላማዊ ታጣቂ ቡድን አልሸባብ ኃላፊነቱን ወስዷል። አልሸባብ በሚጠቀምበት የሬዲዮ ጣቢያ በርካታ አዲስ ምልምል ወታደሮችን ገድለናል ሲል አስታውቋል። በጥቃቱ ከተገደሉት በተጨማሪ 16 ሰዎች መጎዳታቸውን የሀገሪቱን ፖሊስ ዋቢ አድርጎ የጀርመን ዜና አገልግሎት ዲፒኤ ዘግቧል። በጥቃቱ ብርቱ ጉዳት የደረሰባቸው እና በአስጊ ሁኔታ ውስጥ ያሉ በርካቶች መሆናቸውን ተከትሎ የሟቾች ቁጥር ሊያሻቅብ እንደሚችል ተገምቷል። ጥቃቱ ሲደርስ በከተማዋ በርካታ አካባቢዎች መሰማቱን የተነገረው ከቅርብ ጊዜ ወዲህ በጽንፈኛው የአልሸባብ ታጣቂ ቡድንና በመንግስት የጸጥታ ኃይሎች መካከል የሚደረገው ውጊያ አይሎ ቀጥሏል። በሶማሊያ በተለይ በደቡባዊና በማዕከላዊ የአገሪቱ አካባቢዎች በሁለቱ ኃይሎች መካከል ከባድ ፍልሚያ እየተደረገባቸው ያሉ አካባቢዎች እንደሆኑ ዘገባው አመልክቷል። በእንግሊዝ ዛሬ የተካሄደውን የታላቁ ማንቸስተር የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በወንዶች መካከል የተደረገው ውድድር አትሌት ሰለሞን ባረጋ አሸናፊ ሲሆን የገባበትም ሰዓት 27 ደቂቃ ከ49 ሰከንድ ሆኗል። ሰለሞን ውድድሩ ሊጠናቀቅ 400 ሜትሮች ሲቀሩት ተስፈንጥሮ በመውጣት በድንቅ የአጨራረስ ብቃት አሸንፎ የወርቅ ሜዳሊያውን ወስዷል። በውድድሩ ኡራጋዊው ሳንቲያጎ ካቴርፌ 27 ደቂቃ ከ52 ሰከንድ ሁለተኛ ሲወጣ ኬንያዊው ቪንሴንት ኒጌቲች በ27 ደቂቃ ከ58 ሰከንድ ሶስተኛ ሆኗል። በውድድሩ የተሳተፈው ሌላው ኢትዮጵያዊ ሞስነት ገረመው አራተኛ በመሆን ውድድሩን አጠናቋል። በተመሳሳይ ርቀት በሴቶች መካከል የተደረገውን ውድድር ኢትዮጵያዊቷ መዲና ኢሳ አሸንፋ የወርቅ ሜዳሊያውን የግል አድርጋለች። መዲና ውድድሩን ለማጠናቀቅ 30 ደቂቃ ከ42 ሰከንድ ወስዶባታል። በውድድሩ ሌላዋ ኢትዮጵያዊት ጎቶይቶም ገብረስላሴ በ31 ደቂቃ ከ11 ሰከንድ ሶስተኛ ወጥታለች። አሜሪካዊቷ ኤሚሊ ሲሶን 31 ደቂቃ ከ03 ሰከንድ በመግባት ሁለተኛ ሆና የብር ሜዳሊያውን ወስዳለች። የገባችበትም ሰዓት የግሏ ምርጥ ሰዓት ሆኖ ተመዝግቦላታል። ዝነኛዋ የረጅምና የመካከለኛ ርቀት ሯጯ ኬንያዊቷ ሄለን ኦቢሪ ውድድሩን በአራተኛነት አጠናቃለች።